የነቢዩን ሐዲስ እንዴት ትፈስሩታላችሁ? የትኛው? አንተ الأول فليس قبلك شيء وأنت الآخر فليس بعدك شيء وأنت الظاهر فليس فوقك شيء وأنت الباطن فليس دونك شيء وأنت الله سبحانه وتعالى أو ከሱ በፊት ምንም የለም። አላህ ስብሐ ወተዓላ ከሁሉ ነገር የበላይ ነው። ከሱ በላይ ምንም የለም። وأنت الباطن አላህ ቅርብ ነው፣ ቅርብ ነው። ይሄን ደግሞ ከራሴ ሳይሆን ከሰለፍ ሲባል ግን በቦታ አይደለም አይደል የተፈለገበት? ቆይ እኮ ላሳይ ያለውን አዋቂ ነው አይደል የተፈለገበት? አልሐምዱሊላህ وأنت الباطن ማለት አንተ ቅርብ ነህ ማለት ነው። فليس دونك شيء አይ فليس أقرب شيئا منك ካንተ በላይ ቅርብ ማንም የለም ማለት ነው እንጂ ካንተ በታች ምንም የለም ማለት አይደለም። እንደዚህ ሽታውም የለም ሲያቀል ከላዩ ማያሲዝ ምንም ያሲዝ ነገር የለም። ዱን ማለት ምን ማለት ነው? ዱነከ ማለት ከአንተ በላይ አቅረብ የለም ማለት ነው። ምሳሌ ሰማዕ ዱንያ ትያለሻ። ሰማዕ ዱንያ ማለት እቺ ቅርቢቷ ሰማይ ናት አይደለ? ለምንድን ነው ሰማዕ ዱንያ የተባለችው? ቅርብ ስለሆነች ነው አይደል? ለኛ ቅርብ ከአንተ በላይ ቅርብ ማንም የለም ማለት ነው። ይህ ከታችክ ማንም የለም ማለት አይደለም። ይሄን ደግሞ ላሳየሽ፣ ከሰለፎች ላሳየሽ፣ ከሰለፎች ላሳየሽ፣ ከታክስ ላሳየሽ። ቀጥታ ቃሉን እናንተ ለምን እንደዛው እንደመጣበት ለምን አልተረዳችሁም? ለምን ቀጥታ አልተጠቀማችሁም? እንደመጣበት እኮ ነው የፈሰርኩት። ፈለይሰ ዱነከ ሸይ አይ ቢማዕና ፈለይሰ አቅረበ ሸይ ሚን ካንተ ውጪ ቅርብ ማንም የለም። ይሄን ደግሞ ከራሳችን አይደለም። ሱረቱል ሐዲድ ዱን ገይርም ይመጣል። ፈለይሰ ያኒ ዱነከ አይ ገይረከ አቅረበ ሸይ ሚን ወደ ፍጡራኖቹ ካንተ ይበልጥ ማንም አቅረብ የለም ማለት ነው። ይሄው ላሳይሽ። ቆይ ተፍሲር አጠበሪ ልክፈትልሽ። ከራሴም እንዳልፈሰርኩት ላሳይሽ። ተፍሲር አጠበሪ ምን ይላሉ? هو الأول والآخر والظاهر والباطن አይሽ هو الأول والآخر والظاهر والباطن የሚለውን ሲፈስሩ ባጢን የሚለውን ተመልከች። والباطن የሚለውን ተፍሲር አጠበሪ ሱረቱል ሐዲድ ሁለተኛ አያ ላይ والباطن የሚለውን ሲፈስሩ ተመልከች። والباطن واضح والباطن ማለት ምንድነው? يقول ይሄንን ሐዲስ የተፈሰረበት ነው። ቆይ هو الباطن ባጢን የተፈለገው ምንድነው? አላህ Subhanahu Wa Ta'ala ቅርብ ነው ማለት ነው። جميع الاشياء ወደ ሁሉም ነገር فلا شيء اقرب الى شيء منه ወደ አንዳች ነገር ቅርብ ከአላህ ውጪ ማንም የለም ማለት ነው። አይሽ አቅረብ ብለው ነው የፈሰሩት። በምን ከምን አንፃር ነው ቅርብ? ምንም ነገር ቅርብ የለም ሲባል ከዛ ሊመጣልሽ ነው። ቆይ እስቢሪ ባረከላሁ ፊክ ከማ ቃለ ልክ እንዳለን አላህ Subhanahu Wa Ta'ala ወነሕኑ አቅረቡ ኢለይሂ ሚን ሐብሊል ወሪድ። አየሽ አያውን አመጡት። እኛ ከደም ስራችሁ በላይ ቅርብ ነን እንዳለው አላህ ወደኛ ቅርብ አይደለም እንዴ? ቅርብ ነው። በመስማቱ፣ በማየቱ፣ በመቆጣ በሁሉ ነገሩ ከኛ ጋር ነው አይደል? በዛቱ የት ነው? ከአርሹ በላይ ነው። አየሽ ስለዚህ ባጢን የተፈለገው ቅርብ እንጂ ከታችክ ምንም የለም ማለት አይደለም እኮ። ባጢንማ እንደዛ እኮ ነው። የውስጥን አዋቂ ነው የተፈለገበት አይደለ? ዱነከ ሸይ የሚለውን እኮ ነው። ታዲያ የውስጥን አዋቂ ነህ ከአንተ በታች ምንም የለም። ምን አገናኘው? ሲያቁ ራሱ ምን አገናኘው? ከመጀመሪያውም እኮ እዩት። ከላይ ከመጀመሪያ እሷ ብቻ አንቀጣ ብቻ እኮ አይደል? ኦኬ ስለዚህ አንቺ በዚህ ሐዲስ ታምኛለሽ? በዚህ ሐዲስ ታምኛለሽ? አዎ طيب እሺ። ስለዚህ ይህ ሐዲስ ለአላህ ከላይ እንዳለ ይነገራል፣ ግን ከበላዩ ምንም እንደሌለ ትስማሚያለሽ? በዚህ ለአላህ ከላይ የሚባል ነገር አለ ወይስ አላህ መውጁድን ቢላ መካን ነው? ቢላ መካን አያው። ግን ይሄ ሐዲስ ግን ምንድን ነው የሚለው? ፈለይሰ ፈውቀከ ሸይ ፈውቅ ሚደውን ለአላህ አስብቷል፣ ግን ከመጀመሪያው እኮ اللهم انت الاول ይላል አይደለ? ቆይ እኔ አሁን አቀረብ ቆይ ባረከላሁ ቆይ አሁን እንትን አንበለው። እሺ ወደዛ እንሂድ። አሁን እዚህ ጋር ፈለይሰ ፈውቀከ ሸይ አሉ። ፈውቀከ ብለው ፈውቅ እያለ አላህ እያሰበት ነው። አንቺ ታሰብቻለሽ ለአላህ ፈውቅ እያለው ለአላህ ፈለይሰ ፈውቀከ ሸይ አይደለ? ካንተ በላይ ምንም ነገር የለም እያሉ። ስለዚህ ካንተ በላይ የሚባል ነገር አለ፣ ግን ከበላዩ ምንም የለም። አላህ ግን ከላይ የሚባል ነገር ለአላህ እንዳለ እያሰበቱ እኮ እዚህ ጋር ከበላይ ምንም የለም የሚለውን አይታችሁ ከዛ ከስር ያለውን ለምን ዱንን በሌላ ፈሰራችሁት? ይሄንን መልሽልኝ መጀመሪያ። ዱንማ ግልጽ ነው ይኸውልሽ። ዱንማ ፈለይሰ ዱነከ ሸይ አይ አቅረበ ሸይ አሚክ ለምን ባጢን ብለው ነው ቀጣዩን ያመጡት። ባጢን ደግሞ አንቺም እንዳልሽው ውስጥ አዋቂ ነው ያልሽው አንቺ አይደለ? ባጢን ሌሎች ሙፈሲሮች ደግሞ ቅድም እንዳሳየሽ ምንድን ነው ያሉት? ስለዚህ ቀብለ ቅርብ ማለት ነው። ቆይ
ቅርብ ነክ እያሉ ከአንተ በታች ምንም የለም ይባላል። ሲያቀል ከላም ራሱ ስታዩ አይገናኝም እኮ ቅርብ ነክ አሉና ከአንተ በላይ ቅርብ ማንም የለም አሉ። ይሄ ነው ሲያቀል ከላም አይደል? ዱነከ አይ ገይረከ ማለት ነው። ከአንተ ውጭ ማንም ቅርብ የለም ማለት ነው እንጂ ሲያቀል ከላም ራሱ ስታዩ አንተ ቅርብ ነክ ከበታች ምንም የለም ያስኬዳል? አያስኬድም። አንተ ቅርብ ነክ ከአንተ በላይ ቅርብ ማንም የለም። ይሄንን እኮ እስካሁን እናንተ እኮ አንድ ነገር ስትረዱ ሰላም አለይኩም ሀቢቢ አለ خلاص يكفيك ان شاء الله ዛሬ እዚህ እንደናችሁ በቃ አህለን ኡሳማ ሀቢቢ ጨምርላት ኡሳማ ያስረዳት ኡሳማ ያስረዳት አይ በቂ የሆነ እኮ ሙራድ እያስረዳት ነበርና አሁን እሷ ምንድነው ዱን የሚለውን ነገር ነው ዱን ማለት ዱን የሚለው ወይንም አድወን ማለት እንደ ሎጋ ከፍተሽ ብታይ አቅረብ የሚለው እንትን የሚያደርግሽ ማለት ነው። አቅረብ የሚለው ትርጉሙ ዱና ወይንም አድወን ማለት ነው። ሎጋ አረበኛ ቁርአን የወረደው አንድ ሆነ ሌላም ነገር ላይ ስናያቸው እኮ ሌሎች ነገራቶች ሎጋ ላይ ስናያቸው አንድ ብቻ ትርጉም የላቸውም አይደለ? ቆይ አንድ ጊዜ ተረጋጊ ቆይ እንጂ ታዲያ አዳምጪ መጀመሪያ ሎጋ ታውቂያለሽ? ቆይ ሎጋ ምንድን ኪታብ አለ? የሎጋ ኪታብ ሲንገሪኝ ሎጋ ታውቂያለሽ? ሚውታንሽና የሎጋ ኪታብ ምን አለ? ኩቱብ ሎጋ ምንድን ሎጋ የሎጋ ኪታብ ሲንገሪኝ አንድ ኪታብ ንገሪኝ። አላውቅም እያለች ነው ሎጋን ኪታብ እና ካላወቅሽ ታዲያ እንደ ትርጉም ብዙ አለው ታዲያ ዝም ብለሽ አትማሪ። ስለዚህ መማር ያለብኝ ዱነ የሚለው ቃል ወይንም አድወን የሚለው ቃል ከሎጋ ምን ይሰጠዋል የሚለውን ነገር ያንን መጀመሪያ ማየት አለብሽ። ስለዚህ አቅረብ የሚለው አይ የለውም ካልሽ የዛኔ ከየት አመጣችሁት ብለሽ መከራከር ትችያለሽ። ስለዚህ ኢብኑ ጀሪር ልክ ሙራድ እንዳትነሳሽ ላይ ሰደርሱ ታዲያ ቆይ ተረጋጊ። ሎጋው ይሰጣል ቁርአን ወይንም ሐዲስ የወረደው ቢሊሳኒን አረቢይ ሙቢን ነው። ስለዚህ ሎጋው ላይ ስለሚሰጥ ይሄ ሎጋ ላይ የለም ካልሽ መከራከር ትችያለሽ እንደዛ ብለሽ ማለት ነው። ነገር ግን ሎጋ ላይ አለ ዱን ወይንም አድወን ማለት ቢማዕና አቅረብ ማለት ነው። ኢብኑ ጀሪርም የፈሰሩበት ይሄው ነው። አው ዛሂር የሚለውም ምሳሌ ቢማዕና ዓሊ ከፍ ያለ ለመሆኑ ፈመስጣኡ አን የظهሩህ የሚለው አለ አይደለ? የበላይ ማለት ነው። አያዕሉህ ማለት ነው። ኢዘን ምንድነው በዛ አንጻር መረዳት ያለብሽ ማለት ነው። እሺ መርሐባ ኡስታዝ፣ ሌላ ጊዜ ኢንሻአላህ ማስረጃ ይመጣል ብላለች። ታዋን ከፍታ የትኛዋ ናት? የለችም እንደ ሳይቷ ናት። እኔ እኮ አትታይኝ። አይ አንድ ላይ ነን ከጎኔ ናት እሷ። ኦኬ እና ይሄንን እንትን በላት። ይሄን መጀመሪያ ኩቱቦችን ሊሳኑል አረብ ቃሙስ እነዚህን እንትኖች የሎጋ ኪታቦችን መጀመሪያ በደንብ አድርጋ ትፈትሽ። እነ ሊሳኑል አረብና እነ ቃሙስ እነ ታጁል ዐሩስ አሉ። እነሳቸውን በደንብ አድርጋ ታየይ በኋላ እነ ሙንጅድ እየገባች ሎጋው ምን ይሰጣል አንድ ቃል ለስንት ይመጣል የሚለውን ነገር ካየች በኋላ ከዛ በኋላ መከራከር ትችላለች። በሎጋ አንጻርም ሙፈሲሮች ይህን ምን ብለውታል የሚለውን ነገር ልክ ሙራድ አሁን ኢብኑ ጀሪርን ከፍቶ ጦበሪን እያሳየ ነበረ። እሳቸው ምን ብለው እንደፈሰሩት ማለት ነው። ይሄ ከሆነ በቃ መቀበል ነው። ሐቅ ከፈለገች ትቀበል። ተፍሲሩን ከፍቶ እኮ ያሳየኝ እኮ የባጢንን ነው የዱና ከኮን አይደለም እኮ። እሺ አቅረብ የሚለውን አሳይቶሻል እኮ። ባጢን የሚለው ምንድነው? የውስጥ አዋቂ ዓሊም በሚል ተተረጎመ። አሳየኝ እንጂ ዱን የሚለው አቅረብ የሚለው ነው። አቅረብ የሚል አሳይቶሻል። እንደውም አቅረብ ዱን ማለት አቅረብ ማለት ነው፣ ቅርብ ማለት ነው። አላህ ሱብሓነሁ ወተዓላ ዓሊም ነው፣ የውስጥን አዋቂ የሆነ ነው። ከሱ ሌላ አቅረብ የለም የሚለው ዱን ለሚለው ኡስታዝ አይሰማም። እኔ አልሰማችሁ? ይሰማል። ኢስላም ይሰማል እና ይሰማል። ባረከላሁ ፊኩም። አሁን ሙራድ ካሳየው ነገር የዱን ተፍሲር አይደለም ለምትለው ነገር ወጣችሁ እንውጣ እያለ ነበረ ሰምቻለሁና ሐቅን ለመቀበል እንደዚህ መሆን የለባቸውም። እሰማለሁ ሙራድ ይሰማለሁ። አዎ ትሰማለህ ኡሳማ፣ ትሰማለህ። የሚገርም ነገር የተለያየ ቦታ ላይ በነገራችን ላይ በትልቁ ሁንና ክፈተው እስኪ። አይ አላህ ሌላም ቦታ ላይ በነገራችን ላይ ብዙ ቦታዎች ላይ አላህ ሱብሓነሁ ወተዓላ ዱን የሚለው
ያስቀምጣል። ምሳሌ ሰጥቼሽ ያለው ቅድም ምሳሌ ሰጥቻት ነበር። አላህ ምሳሌ ሰማዕ ዱንያ ሲባል ዱንያ ማለት ያኔ ሰማዕ ዱንያ ሲባል ይሄ ቅርቢቷ ማለት ነው። ዱን የሚለው ቅርብ ለማለት ይመጣል። እሺ ፈለይሰ ዱነከ ሸይ ማለት አይ ፈለይሰ ምንም ወደ አንተ ቅርብ የለም ማለት ነው። ወደ አላህ ሱብሓነሁ ወተዓላ ከምንም ነገር በላይ ቅርብ ነው ማለት ነው እንጂ ከታች ምንም የለም ማለት አይደለም። ኢንተቢሁ እሺ ሲያቁ ምንም ማይገናኝ ነገር ይሄንን በደንብ ይሁ። እሺ ሌላ ቀጥል። ሙዓዝ ጥያቄ አለ? ሌሎች ጥያቄ ያላችሁ ግቡ ኢንሻአላህ። ሞዴሬተሮች ጥያቄ ያላችሁን አስገቡ። ሰላም አለይኩም። ወአለይኩም